ለምሳሌ አሁን ዕውቀት በላይ እናትኮር። ይሄ ውሃ ከየት መጣ ስንል መጀመሪያ ምን አለ? ከጎኑ የፈሰሰ ብለን የለም? በቃ ከጎኑ የፈሰሰ ከሆነ ይሄን ውሃ አንድ ክርስቲያን ስንት ሊነካው ይገባል እኮ ነው? ስንት ሊነካው ይገባል? አንድ ጊዜ ብቻ ነው ሊጠመቅበት የሚገባው። ምክንያቱም ጥምቀት ስንት ስለሆነች? አንድ ስለሆነች። በኤፌሶን 4 ላይ ቅዱስ ጳውሎስ አሐቲ ጥምቀት ነው ያለው። አንዲት ጥምቀት። በጸሎት ሃይማኖት ሁሌም እንደገው ምን ብለን ነው? በነገራችን ላይ ግብራችንና ጸሎታችን ሁሉ ተለያየ። ወነአምን በአሐቲ ጥምቀት እንልና 10 የወለደችን ሴት 10 ጊዜ እናጠምቃታለን። ግብራችንና ምናችን ተለያየ ማለት ነው። ትምህርታችን ተለያየ ማለት ነው። ወነአምን በአሐቲ ጥምቀት ያለ ቄስ 5 የወለደች 5 የመረጨት አለብሽ ይላል። ወነአምን በአሐቲ ያለውሳ ብትል እኮ አዋረደች ማለት እኮ ነው፣ ስለማያውቁ እንጂ እነሱ እና ስለመንቃት ያስፈልጋል። መንቃት ያስፈልጋል በእውነቱ በጣም ይሄ እስካሁን ለነበረው እንግዲህ የአባቶች ጸሎት አለ። ለዛ ሐለፈ ምንድነው? ለዛ ሐለፈ ስርየት ወለዘ ይመጽ አቀበት ነው። እንደዛ ነው። ዝሮ ያው ነው፣ ሌላ ነገር የለውም። የሚመጣው ግን አቀበት ነው። ተጠንቀቁ ለማለት እኮ ነው አይደል? አቀበቱ እንዳለ ሆኖ ማለት ነው። አቀበት በልዋት ለማለት ነው፣ ለማረም ያክል ነው። ወለዚህ መጽ አቀበት ሊል ይችላልና ስለዚህ ለዛ ሐለፈ ስርየት የምትለዋን በደንብ ተጠቅመን ጌታ ሆይ ሳላውቅ ለካ በመመናን ላይ መሾሜ እንዲህ ከጎኔ የፈሰሰውን ለካ ስጫወትበት ኖር ያለው ብሎ ማሰብ ያስፈልጋል እንጂ እንደ ዕውቀት ቆጥሮ ከነገሌ ማን በልጦ። በነገራችን ላይ እነገሌ የሚባሉ ሰዎች አይታወቁኝም። አባ እንደ እነገሌ የሚባሉ ሰዎች እነማን ናቸው? እኔም በጣም የማይገባኝ አንድ ነገር ይሄ ነው። በየገጠሩም በምንም ያሉ ከነገሌ በልጠህ ነው ወይ ይላሉ። እነገሌ የሚባሉት እነማን ናቸው? በጣም የሚገርም የሰነፍ ሞኝ መደበቂያ ሆነው ዋሻ ሆነው እነገሌ ትበልጠህ ነው እነገሌ እንደ ፈርተውን እኮ ነው። አንዳንዶቻችን ዱላ እናነሳለን፣ ሃይማኖት የለወጠ እናስመስላለን። ስለዚህ ሃይማኖት የለወጠ እንዳይመስል ፈርቶ ይተዋለው። ለራሱ ይፈራጎ ነው። ከሃዲ ነው እንዳትሉትም ስለሚፈራ ነው። እውነት ለመናገር ለምንድነው በመጻሕፍት ማንታሸው? ለምንድነው በምስጢር ማንታሸው? ለምንድነው በቤተ ክርስቲያኑ አፈጻጸማዊ ስርዓት ማንስማማው? ለምሳሌ በቅዳሴ መካከል ያለው ጸበል ከመባል ማይ መቁረሪ ነው። በቃ ስራውም ይሄ ነው። ሌላ ነገር አለው? ግን ጸሎት ስለተጸለየበት ጸበል ልንለው እንችል ይሆናል። ለምን አለ? ግን ምስጢሩ ግን ማይ መቁረሪ ነው። አለቀ። ስጋውና ደሙን ለተቀበሉ እሳት ለጎረሱ መቁረሪያ ማቀዝቀዣ ማለት እንጂ ከክርስትና ውሃ ጋር አያገናኙም። የገዳማት ጸበል ደግሞ ፈውስ ለመስጠት እግዚአብሔር ምሕረቱን ቸርነቱን አድርጎልን የምንፈወስበት እንጂ ከማያገባው ጋር አያገናኝም። ማያገባው ከስጋው ከደሙ ጋር እኩል ነው። ውሃውን ለጥምቀታችን አንድ ሰው ከእናት ከአባቱ በስጋ እንደተወለደ ከመንፈስ ቅዱስ ደግሞ የሚወለደው በውሃ ነው። ስለዚህ የመወለጃ ማህፀን ነው። ሰው ስንቴ ከማህፀን ውስጥ ይኖራል እንዴ? በወለዱ ቁጥር በማህፀን ውስጥ ይኖራሉ። በወለዱ ቁጥር ሲወለዱ ይኖራሉ። አንዴ በ40 በ80 የተወለዱ ሴቶች ለምን በ80 የተወለዱ ሴቶች በ40 ቀን ደግሞ የተወለዱ ወንዶች እዛው ቆመው የሚያስጠምቁ ሁሉ ክርስትና ላይ ንቁሙልን የተባሉ ሁሉ ሲረጩ የሚኖሩት ለምንድነው? ንጹህ ቅዱስ የሆነውን አካለ ክርስቶስ ላይ የፈሰሰ እኮ ነው። ይሄ ለዚህ ሕፃን ብቻ ነው እድሉ። በቃ ሌላ እድል የለውም ለዚህ። እንዴ ጥምቀት አይደገምም ብለን ጨርሰን ዘግተን ለምንድነው የምንዋረደው? ወናምን በአሐቲ ጥምቀት ብለን በአንዲት ጥምቀት እናምናለን ብለን መልሰን ደግሞ እስላም ሆነሻል ምንዋን የወለደችን መውለድ እስልምና ነው እንዴ? በቤተ ክርስቲያናችን መውለድ ስህተት ነው እንዴ? ስህተት ነው መውለድ። ወነአምን ከመሰብሳብ ንጹህ ብለን ጋብቻ ንጹህ ወልደት ዘአልቦ ርኩስ መውለድም ርኩሰት የለበትም ብለን መውለድ ርኩሰት ከሌለበት እኛ እንደ ርኩሳን የቆጠርነው የወለዱትን ለምንድን ነው መስቀል አናሳልም? የወለደችን ከወለደች ቤት መግባት ነውር። በዚህ ደቡብ ወሎ አንድ ቦታ ኩታበር የሚባል ቦታ ላይ ነው የምታውቁት ትኖራላችሁና ካህናት ስልጣና ሄደን ጥያቄ አመጡ። ጥያቄው ምን የሚል ነው? ከወለደች ሙስሊም የገባ ቄስ ቄደር ሳይጠመቅ አይቀድስም። በመልከቱ እንግዲህ ሙስሊም ወልዳ መቼም ማህበራዊ ኑሮ ነውና ክርስቲያን ከሙስሊም ሙስሊም ከክርስቲያን አብሮ ይኖራል።
ስለዚህ አንድ ቄስ እንደ ጉርብትናው ጎረቤት እንደመሆኑ መጠን ሴት ወለደች ብሎ ሙስሊም ናት ብትወልድም ጎረቤት እንደመሆኑ መጠን ሊጠይቅ ገባ። መምሬ ገሌ መስቀሉን ይዞ ሻሹን ጠምጥሞ ጋቢውን አንጽፎ ገባ። ገብቶ እሷን አይቶ እንኳን ደስ አለሽ ብሎ ከወጣ ቄደር መጠመቅ አለበት ለመቀደስ አሉኝ። እዚህ ላይ ምን ታየኝ? እኔ አይደለም ካህኑ ለምን ቄደር የሚጠመቀው ሲባል ረክሷል እዛ ሲገባሉ። እሺ እናንተ እዛ በመግባቱ ካህኑ እሷን ቀደሳት ማለት አቅቷችሁ ነው ረከሰ የምትሉ? ይሄ ያቅተናል፣ በእውነት ይሄ ያቅተናል። መስቀል ይዞ የገባ ካህን ቀድሷት ወጣ ይባላል እንጂ መስቀል ይዞ ገብቶ ስንቱን ቃል እግዚአብሔር እባካችሁ እሱ ረክሶ ወጣ ይባላል? ይባላል ወይ? ይባላል አይባልም። በእውነት ኧረ እንደው እንስንስ ብለናል። በእውነት እንስንስ ነው ያልነው ጨርሰን። አሁንስ እንዴ ሰቆራራ ኮንክሙን ይላል ትንቢተ ኢሳይያስማ። እንዴ አስጸያፊ ሆናችሁኝ አሁንስ ይላል። እንዴ አስጸያፊ ሆናችሁ። እውነት እኮ ነው። እስኪ አስተውሉ በእውነት እቺ ጥምቀት ላይ በደንብ አስተውሉ። በእውነት ብዙ በሁሉም ምልአት ሆናለች እቺ ደግሞ በሁሉም በቃ። በነገራችን ላይ ምስጢሩን ያልተረዱ አጋጣሚ ዝም ብሎ ለሀብታሙ ለምኑ ለመወደድ ብሎ የጀመሩትን ከዚያ በኋላ ዝም ብሎ ትውፊት አድርገነው እና አባቶች እኮ ሲያረጉት የነበረ ነው እንላለን። አንዱን ለመወደድ እኮ ነው የጀመረው። ዙለ ባለሀብቶች ሲመጡ ወዲያውማ ስርዓት ይፈልሳል። በእውነቴን ነው የምነግራችሁ። እንዲሁ ከእንዲህ አይነት ተጠበቁ ባካችሁ። አንድ ባለጸጋ እንዲሁ ገንዘብ አለው የሚባል ባለስልጣን ሲመጣ ወዲያው ስርዓት ጣስ እናደርግና በዛው ስርዓት አድርገን እንቀጥላለን። ለሀብታሙ ስንል የጣስ ነውን ማለት ነው። በፍርሃት ምክንያት ምን ጥሰው ስርዓት አለ። ኧረ እሳቸው መጣ ብለን ማለት ነው። ተመልከቱ። ወይስ አስማትም አምሳት የሚያበላ ዝክር የሚያበላ በደንብ እንደው ጥሩ ሰው ካገኘን ለሱ ሰው ስንል ስርዓት እንጥሳለን። ከዛ በኋላ ስርዓቱ ነው ይቀጥላል። ከዛ እዚህ ኋላ ያለ ትውልድ ደግሞ ለምንድነው መጽሐፍ ላይ የሌለው ለምንድነው ስርዓቱ የሚጣሰው መጽሐፍ ላይ የሌለው የምታረጉት ሲባል አባቶች ሲያረጉት የነበረ ነው የሚል ደግሞ ተጨቃጫቂ ትውልድ ፈጥረን እንቀራለን። ወነገ ጥንቅቅ ያለ ስርዓት ያስፈልገናል። አፈጻጸሙ ይሄ ነው። አፈጻጸሙን ይሆናል ይጠመቃል። ከዛ በኋላ ከተጠመቀ በኋላ አሁን መምህር እንደገለጹት ሚጦ ነው ፍታተማም ይባላል። እዛው ላይ ቆለ አንድ ደግሞ ሆነ ነው እንጂ ይደገማል። ማንንም በማይረግጥበት ክቡር ቦታ አለው እዛው ላይ ይፈሳል። መልስ ተብሎ ራሱ ከተመለሰ በኋላ ራሱ ክቡርነቱ አይለቅም። በእውነቱ ማይገቦነቱ እንጂ የሚለቀው ክቡርነቱ እኮ አይለቅም። ይገርማችሁ ወደ ውሃው እየተመለሰ ራሱ ክብሩን እንደያዘ ወደ ክቡር ቦታ ይፈሳል። ታዲያ እስከዚህ ይሄንን ነው እንጂ ዝም ብለን እንደው እስኪ ቆይ እንደው በእውነት እንዴ አንዲት ሴት 10 ብትወልድ 10 መጠመቅ ሁሌ ያሳዝነኛል። እኔ ሁሌ እለት አሁንም ተጠመቀች እያልን የ80 ዓመት የ80 ቀን ልጅ ልትሆን ነው። እሷ ምንድነው የምትሆነው? እዛው ወይ ቆሙትስ የረጨናቸው ምን ሊሆኑ ነው? ምንድነው የሚሆኑት? ጸበል ነው? ፈውስ ነው? እሱ የፈውስ ነው በሉኝ። ደግሞ መቼም ጸበል የሚረጨው ለፈውስ ነው አይደለም? ለፈውስ ነው ካላችሁም ስተት ነው። ለበረከት ነው ካላችሁም ስተት ነው። ማያገባው ለልደት ነው እንዴ? ለበረከትማ መቻተን ለፈውስማ በየገዳሙ መቻተን ሁሌ እየፈሰሰ የሚኖር ጅረት አለ አይደለም እንዴ? ይሄው በዕለተ ዓርብ ከጎኑ የፈሰሰ ለዚያ ለቀኑ ለዕለተ ቀኑ ለ40 ለ80 ቀን ብቻ ለሚገባቸው የሚጠመቁበት አለ። ስለዚህ ይሄን ይዘን ምስጢረ ጥምቀት የሚያስገኘውን ጸጋ እያጎናጸፍን እንዲሄዱ የምናደርገው እንጂ ዝም ብለን በቸልተኝነት እንዲሁ እንደቀላል የምናየው አይደለም።